ስደት የሚያሳየው ፊትና የሚደብቀው እንባ። በማህበራዊ ሚዲያ ድህረ ገጾች ወይም ደግሞ ስልካችሁ ላይ የተላከላችሁን ፎቶ አይታችሁ እውነተኛ የህይወት ታሪክ ይመስላችኋል? በሚያማምሩ ህንፃዎች ፊት ለፊት ቆመው በዘመናዊ መኪናዎች ታጅበው አልባሳትን አሳምረው የሚነሱ ፎቶዎችን ስናይ ሁላችንም የምንለው ዋው እድለኛ ነው፣ አምሮበታል፣ ዋው እድለኛ ናት፣ አምሮባታል እንላለን። ነገር ግን ፎቶግራፉ ፎቶግራፍ ነው። ፎቶግራፉ ሰላምን እንጂ ጦርነትን አያሳይም። ፎቶግራፉ ደስታን እንጂ ከጀርባ ያለውን ስብራት አይቀርጽም። ፎቶግራፉ ፈገግታን እንጂ እንባን አያሳይም። ፎቶግራፉ ከንፈር ላይ የሚለጠፈውን ውብ ጭንብል እንጂ የልብን መዛል አይናገርም። ሰላም ውድ የጽናትና ተስፋ ቤተሰቦች፣ ዛሬ ስለ ስደት ማውራት ፈልጋለሁ። ነገር ግን ሁሉም ሰው ስለሚያየው፣ ሁሉም ሰው ስለሚያስበው ስደት አይደለም። ዛሬ የምነግራችሁ ስደት በአይነ ቁራኛ ስለሚደብቀው፣ ማንም እንዲያይበት ስለማይፈልገው ድብቅና መራራ ገጹ ነው። ስለ ስደት የማይታይ እንባ ዛሬ እንነጋገራለን። ሁለት ገጽታ ያለው ስደት። ስደት ሁለት ፊት አለው። አንደኛው ፊት ለሰዎች የሚታይ በብሩህ መብራቶች የተከበበና የሚያብረቀረቅ ፊት ነው። ሁለተኛው ግን በጨለማ ክፍሎች ውስጥ ብቻውን የሚያለቅስ፣ ብቻዋን የምታለቅስ፣ ማንም በሌለበት እውነተኛው ፊት ነው። ስደት የሚያሳየው ፊት ስራ ነው፣ ጥረት ነው፣ ትግል ነው፣ ዶላር ወይ ደግሞ ድርሃም ነው፣ አዲስ ነገርና የዘመናዊነት ኑሮን ነው። ስደት የሚደብቀው ግን ልብን በየቀኑ የሚበላ ብርቱ ናፍቆት ነው። ማንም በሌለበት ምሽት የሚሰማ ስጭት የሚል ብቸኝነትን ነው። ስደት የሚደብቀው ያለ አንዳች እቅፍና ምስጋና የሚፈሱ የሌሊት እንባዎችን ነው። ለስደተኛ ፎቶግራፍ ማለት የናፍቆት ማስታገሻ እንጂ የኑሮ መግለጫ አይደለም። አንዳንድ ጊዜ ከውብ ፎቶዎች በስተጀርባ ስልኩ ተዘግቶ አልጋ ላይ ሲጋደሙ ፍርክስክስ ያለ ልብ አለ። ከአጭሩና ፈጣኑ ደህና ነኝ በስተጀርባ ማንም ሰው ሰምቶት የማይረዳው፣ ማንም ሰው ሊጋራው የማይችል ጥልቅ የሆነ የባህር ያህል ሐዘን አለ። ያመለጡ የህይወት ምዕራፎች። በስደት ውስጥ ትልቁ ኪሳራ ገንዘብ ማጣት አይደለም። የጀመሩት ስራ መክሸፍም ላይሆን ይችላል። በስደት ውስጥ ትልቁ ኪሳራ በገንዘብ የማይገዙ፣ በምንም የማይተኩ የህይወት ውድ ጊዜያችንን በነፃ ሲያመልጡ ዝም ብሎ ማየት ነው። ያመለጡን ስንት በዓላት አሉ። የሀገር ቤት ማዕድ፣ የቤተሰብ ጨዋታ፣ የጎረቤት ቡናን ጠጣ፣ የዕጣን ሽታ፣ ሁሉንም በትዝታ ነው የምንኖረው። እናትና አባት ሲታመሙ፣ ወንድምና እህት ሲጋቡ፣ እኛ ግን በሰው ሀገር ሆነን በቪዲዮ እና በፎቶግራፍ ደስታቸውን እንካፈላለን። በደስታቸው ቀን አብረን ለመጨፈር፣ በሀዘናቸው አብረን ለማልቀስ የስደት ህግና የሥራ ቀን አይፈቅድም። ሩቅ ሆነን ልባችን እየደማ እንኳን ደስ አላችሁ እንላለን፣ ወይም ደግሞ አይዟችሁ እንላለን። እስቲ ያስቡት፣ አንዳንድ እናቶች አሉ የወለዱትን የማህፀናቸውን ክፋይ በሰው እጅ ጥለው የተሰደዱ፣ የልጃቸውን እድገት የሚያዩት በቪዲዮ ነው። የመጀመሪያ ቃላታቸው እናት ብለው የጠሩበትን ያንን ጣፋጭ ድምፅ የሚሰሙት በስልክ ሪከርድ ነው። የመጀመሪያ የትምህርት ቤት ቀናቸውን
በምስል እያዩ አካላቸውን በሰው ሀገር ስራ ላይ ይረበሻል። ልባቸው ግን እዚህ ሀገር ቤት ከልጃቸው ጋር አልጋ ስር ነው ያለው። ልጁ ሲታመም እናት እዚህ እንቅልፍ የላትም። ልጁ ሲራብ እናት እዚህ ማዕድ ላይ አትቀመጥም። ይህንን ስቃይ፣ ይህንን ልብ ስብራት የትኛው ፎቶ ነው ሊያሳይ የሚችለው? አንዳንዶቹ ደግሞ አባቶች ናቸው። ለቤተሰባቸው የተሻለ ህይወትን ለመስጠት የልጆቻቸውን የወደፊት መስመር ለማቃናት ሌት ተቀን ማረፊያ አጥተው ይሰራሉ። ነገር ግን የገዛ ልጆቻቸውን በደረት አቅፈው ለመሳም የልጆቻቸውን ትንፋሽ ለማስተት ዓመታትን በስቃይና በጥበቃ ይቆጥራሉ። አንዳንድ ወጣቶች ደግሞ የራሳቸውንና የቤተሰባቸውን ህልም ለመከተል ገና በለጋ ዕድሜያቸው ከቤተሰብ ተለይተው ወጥተዋል። በቀን ውስጥ ጠንካራና የማይበገሩ ይመስላሉ። ክፍላቸው ዝግ ሲሆን ብርድ ልብሱን ተከናንበው የእናታቸውን የናፍቆት ድምፅ፣ የአባታቸውን ምክር እየናፈቁ ብቻቸውን ይብሰለሰላሉ። ስደት የሚያሳየው ፊት ብረት የመሰለ ጠንካራ ፊት ነው። ስደት የሚደብቀው ግን ስስ የሆነ ምስኪን ልብን ነው። ዛሬ እዚህ ላይ ቆሜ ይህን ድምፅ ለምትሰሙ በዓለም ላይ ላላችሁ ስደተኞች ሁሉ አንድ ትልቅ እውነት ልንገራችሁ። የምትሸከሙት ሸክም ቀላል አይደለም። የምትከፍሉት የህይወት ዕድሜ መስዋዕትነት ትንሽ አይደለም። ማንም ሰው በአይኑ ስላላየው ብቻ የከፈላችሁት ዋጋ ቢስ አይደለም። አዎ፣ አንዳንድ ጊዜ ማንም ልፋታችሁን ብዛት ባያየውም እግዚአብሔር ግን ያየዋል። ማንም ሰው የስልክ ጥሪያችሁን ዘግታችሁ ስታለቅሱ ባይረዳችሁም እግዚአብሔር ግን ያንን የልባችሁን ስብራት ያውቀዋል። በሰው ሀገር ያሳለፋችሁት እያንዳንዱ እንባ ጠብታ፣ ያሳለፋችሁት እያንዳንዱ የብቸኝነት ምሽት በሰማይ መዝገብ የተጻፈ ትልቅ ታሪካችሁ ነው። አንድ ቀን ይህ የእንባ ዘመን ያበቃል። ይህ የናፍቆት ረጅም ሌሊት ይነጋል። የስቃዩና የጥበቃው ጊዜ አብቅቶ የምትወዳቸውን የምታቅፉበት፣ በናፍቆት የራቃችሁን ምድር የምትረግጡበት ቀን ይመጣል። ዛሬ በሰው ሀገር በእንባ የተዘራው መልካም ዘር ነገ በሀገራችሁ ላይ በደስታና በኩራት ይታጨዳል። ስለዚህ አሁኑኑ ፈገግ ብላችሁ በደስታ ቆሙ። ተስፋ እንዳትቆርጡ። መንገዱ የቱንም ያህል ረጅም ቢሆንም፣ ፈተናው የቱንም ያህል የበረታ ቢሆንም ብቻሽን አይደለሽም። ብቸኝነት በተሰማሽ ቁጥር ከአንቺ ጋር ተመሳሳይ ሸክም ተሸክመው ከአንቺ ጋር አብረው የሚያለቅሱ በሚሊዮን የሚቆጠሩ ወንድምና እህቶች በዓለም ዙሪያ እንዳሉ አስቢ። ከሁሉም በላይ ደግሞ የማይተውሽ አምላክ አብሮሽ አለ። ስደት ብዙ ነገር ሊወስድብሽ ይችላል። ስደት እድሜያችንን፣ ወጣትነታችንን፣ ውብ ጊዜያችንን ሊወስድብን ይችላል። ተስፋችንን ግን በጭራሽ መውሰድ አይችልም። ጽናት እና ተስፋ ለሁላችንም ይሁን። ይህ መልእክት በሰው ሀገር ሆናችሁ ልባችሁ ለቆሰለ፣ በናፍቆት ለዛለ እያንዳንዱ ስደተኛ ወንድምና እህቶቼ ይደርስልኝ ዘንድ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም፣ ጤና፣ ፍቅር ለሁላችሁም ይሁን።